ይህ ያልተወራለት ዓለምን ያበራ የሊቅ ታሪክ ነው። ግን መጨረሻ ቀናቱን በጨለማ ያሳለፈ ነው። የፈጠራ ስራዎቹ ቤታችንን፣ ከተማችንን፣ የወደፊት ህይወታችንን ጭምር የገነባ ግን የሚገባው ክብር ያላገኘ ይህ ኒኮላስ ቴስላ ነው። ኒኮላስ ቴስላ በሰው ልጅ ታሪክ ውስጥ ከታላላቅ ፈጣሪዎች አንዱ ነበር። በሱ ጊዜ በጣም ቀድሞ የነቃ ነበር። የሱ ሐሳቦች ዘመናዊን ዓለም ከኤሌክትሪክ እስከ ገመድ አልባ ኃይልን ቀርጸዋል። ነገር ግን ከብሩህነቱ በስተጀርባ በትግል፣ በክህደት እና በአሳዛኝነት የተሞላ ሕይወት አሳልፏል። ቴስላ የተወለደው ሐምሌ 10 በ1856 በፈረንጆቹ አቆጣጠር በኦስትሪያ ኢምፓየር የምትገኘው መንደር ውስጥ የዛሬዋ ክሮኤሽያ ተወለደ። በልጅነቱ አንድ ያልተለመደ ምናብ ነበር። በአእምሮው ውስጥ ማሽኖችን በአይነ ህሊናው ማየት ይችል ነበር። በ1870ዎቹ ኢንጂነሪንግ እና ፊዚክስ ተምሯል። አንድም ዲግሪ ሳይኖረው ዓለም ኤሌክትሪክን ለመጠቀም የተሻለ መንገድ ይፈልግ ነበር። በ1880ዎቹ የመጀመሪያ ላይ ቴስላ በቴሌፎን ለኩባንያ ኮንቲኔንታል ኤዲሰን ሰርቷል። በአዲስ የኤሌክትሪክ ኃይል ኢንዱስትሪ ውስጥ ልምድን አግኝቷል። ቴስላ ግን ሐሳቦቹ ከአውሮፓ እንደሚበልጡ ያውቅ ነበር። ስለዚህ በ1884 በኪሱ ጥቂት ሳንቲም ብቻ ይዞ ወደ አሜሪካ ሄደ። ኒውዮርክ ከተማ ደረሰ። እናም ብዙ ሳይቆይ በታዋቂው ፈጣሪ ቶማስ ኤዲሰን ባለቤትነት በኤዲሰን ማሽን ስራዎች ስራ አገኘ። ነገር ግን ሁለቱ የኤሌክትሪክ እይታቸው በጣም የተለያየ ነበር። ኤዲሰን በዲሲ በቀጥታዊ ያምን ነበር። ቴስላ ደግሞ በኤሲ በአልተርናቲቭ ከረንት ያምን ነበር። የሁለታቸው አለመግባባት በቅርቡ በሳይንስ ውስጥ በጣም ታዋቂ ከሆኑ ጦርነቶች ውስጥ አንዱ ነበር። ቴስላ ኤዲሰንን ትቶ በኤሲ የሚንቀሳቀሱ ማሽኖች ላይ መስራት ጀመረ። ኤሌክትሪክ በኤዲሰን ዲሲ በተለየ ረጅም ርቀት ሊጓዝ ይችላል። በ1888 የቴስላ የኤሲ ፈጠራ ባለቤትነት በዌስቲንግሃውስ ኤሌክትሪክ ፈቃድ ተሰጠ። ለመጀመሪያ ጊዜ ቴስላ እውነተኛ ገንዘብ እያገኘ መጣ። ኤሲ ኤሌክትሪክ በ1893 የቺካጎ የዓለም ትርኢት ሲያበራ የቴስላ ሐሳብ ኃይል አየ። ለዓለም ቴስላ ትክክል መሆኑን ያሳየ ታሪካዊ ወቅት ነበር። የኤሲ ኃይል የዘመናዊ ኤሌክትሪክ ዓለም መሰረት ሆነ። ዛሬ በቤታችን ውስጥ ያለው መብራት ያ የቴስላ ስርዓት ነው። ቴስላ አላቆመም። በ1890ዎቹ ውስጥ በከፍተኛ ተደጋጋሚ ኤሌክትሪክ፣ የኤክስሬይ፣ የገመድ አልባ መብራት እና የርቀት መቆጣጠሪያ ሙከራዎችን ጀመረ። በዓለም ላይ ከመጀመሪያዎቹ በሬዲዮ ቁጥጥር የሚደረግባቸው ጀልባዎች ፈጠረ። እንዲህ አይነት የቴክኖሎጂ የተለመደ ከመሆኑ 10 ዓመታት በፊት ቴስላ ኤሌክትሪክ በገመድ አልባ በመላው ዓለም መላክ እንደሚችል ያምን ነበር። እጅግ በጣም የተጓጓለት ፕሮጀክቱ የዋርደን ክሊፍ ታወር ሽቦ አልባ ኃይልና
ዓለም አቀፍ ግንኙነት ለማድረስ የታሰበ ግዙፍ አስተላላፊ ነበር። ነገር ግን የገንዘብ ድጋፍ አለቃቸው። ባለሀብቶች የቴስላን ራዕይ አልተረዱም እና ፕሮጀክቱን ያቋረጠ ግንቡም ፈረሰ። ከዋርደን ክሊፍ በኋላ ቴስላ በገንዘብ ታግሏል። በ1910ዎቹ እና በ1920ዎቹ መፈላሰፍን ቀጠለ። ነገር ግን ብዙ ሐሳቦች በንግድ ሥራ አልተሳካለትም። በምድር ላይ ካሉት ታላላቅ አእምሮዎች አንዱ የሆነው ደበዘዘ። በኒውዮርክ ሆቴሎች ብቻውን ይኖር ነበር። ብዙ ጊዜ ሂሳቡን መክፈል አልቻለም። በ1940ዎቹ ዓለም እርሱን ረስቶ ነበር። ጥር 7 ቀን 1943 ኒኮላስ ቴስላ በ86 ዓመቱ በሆቴል ክፍል ውስጥ ብቻውን ሞተ። ከሞተ በኋላ ለብዙ ዓመታት የቴስላን ስኬት ችላ ተብለዋል። ታሪክ ግን በመጨረሻው ራሱን አስተካክሏል። በ1990ዎቹ ለሱ ያለው ፍላጎት ተመለሰ። ዛሬ እሱ ከዘመናችን ሁሉ በጣም አስፈላጊና ባለራዕይ ፈጣሪዎች አንዱ ሆኖ ይከበራል። የሱ ሐሳቦች ዘመናዊ ቴክኖሎጂዎች ያበረታታሉ። ገመድ አልባ ባትሪ መሙላት፣ ኤሲ ኤሌክትሪክ፣ ሮቦቲክስ፣ ታዳሽ ኃይል ኤሌክትሪክ መኪናዎች እውነተኛ አቅኒ ሆነ። ቴስላ ከዘመኑ በፊት የዘመነ ሰው ነበር። ለዓለም ጉልበት የመስጠት ህልም ያለው ሊቅ ነው። በሕይወቱ ወቅት ክብርን አላገኘም። ዛሬ ግን ዓለም በመጨረሻ የሰጠንን ብሩህነት ያውቃል። ይህ ታሪክ ከወደዳችሁት ላይክ፣ ለተጨማሪ እውነት ታሪክ እንዲደርሳችሁም ሰብስክራይብ በማድረግ አበረታቱን። የሰማችሁን ነገር ካለ ደግሞ ኮሜንት ላይ አሳውቁን። ለዛሬው ይህን ይመስላል። በቀጣይ በሌላ ታሪክ በሰላም እንገናኝ። መልካም ቀን።